በድጋሚ እንኳን ወደ ቻናላችን ደህና መጣችሁ። ዛሬ የምናወጋው ስለ አንድ ሰው ብቻ አይደለም። ዛሬ የምናወጋው በዓለም ዙሪያ በሚሊዮኖች በሚቆጠሩ ሰዎች ልብ ውስጥ ስለታተመ ምልክት፣ ስለ አብዮት ትርጉምና በታሪክ ማህደር ውስጥ የማይፋቅ አሻራ ጥሎ ስላለፈው ኤርኔስቶ ጄ ጉቬራ ነው። ይህ ሰው ማን ነው? ለምንስ እስከ ዛሬ ድረስ ስሙ ሲነሳ የተለያየ ስሜት ይፈጥራል? ውድ ተመልካቾቻችን በዚህ ቪዲዮ ከልጅነት ቤቱ ጀምሮ እስከ መጨረሻ እስትንፋሱ ድረስ ያለውን አስገራሚ ጉዞ በዝርዝር እንመለከታለን። ለዚህ ቻናል አዲስ ከሆናችሁ እና በየጊዜው የምንለቀውን እውነተኛና አስገራሚ ታሪክ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ እላለሁ። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር ሰኔ 14 ቀን 1928 በአርጀንቲና ሮዛሪዮ ከተማ ነው። ኤርኔስቶ ጉቬራ ዴላ ሴርና የተወለደው መካከለኛ ገቢ ያላቸውና የተማረ ቤተሰብ ነበር። ገና በ2 ዓመቱ ከባድ የአስም በሽታ ያዘው። ይህ በሽታ በሕይወቱ ሙሉ አብሮት ዘለቀ። ቢሆንም የእሱም መንፈስ ግን ሊሰብረው አልቻለም። ኤርኔስቶ በቤተሰቡ ቤተ መጻሕፍት ውስጥ ያሉትን በሺዎች የሚቆጠሩ መጻሕፍት በማንበብ አደገ። በተለይ የማህበራዊ ሳይንስ፣ የፍልስፍናና የታሪክ መጻሕፍት አእምሮውን ከፈቱለት። በ1947 የሕክምና ትምህርቱን በቦነስ አይረስ ዩኒቨርሲቲ ጀመረ። ነገር ግን የእሱ ጥሪ በሆስፒታል ግድግዳዎች ውስጥ ብቻ የታጠረ አልነበረም። በ1951 ከጓደኛው አልቤርቶ ግራናዶ ጋር በመሆን በሞተር ሳይክል ደቡብ አሜሪካን ለማሰስ ወጡ። ይህ ጉዞ በታሪክ ሞተር ሳይክል ዲያሪስ በመባል ይታወቃል። በዚህ ጉዞ ላይ ኤርኔስቶ ያየው ድህነት፣ በለምጽ በሽተኞች ላይ የሚደረገው መድሎና የላቲን አሜሪካ ገበሬዎች የሚሰቃዩት መከራ ሕክምናው ሰዎችን ብቻ ከበሽታ ማዳን ሳይሆን ማህበረሰቡን ከድህነት በሽታ መፈወስ አለበት የሚል እምነት እንዲያሳድር አደረገው። በ1953 ኤርኔስቶ ትምህርቱን ጨርሶ ዶክተር ሆነ። ነገር ግን የሕክምና ሥራውን ትቶ ወደ ጓቲማላ ቀና። በወቅቱ ጓቲማላ ውስጥ ፕሬዝዳንት ያኮቦ አርቤንስ የመሬት ማሻሻያ እያደረጉ ነበር። ይሁን እንጂ የአሜሪካው CIA በፈጠረው መፈንቅለ መንግሥት አርቤንስ ሲወርዱ ኤርኔስቶ አንድ ትልቅ ትምህርት ቀሰመ። ለሶሻሊስት ለውጥ ሰላማዊ መንገድ ብቻ አይበቃም፣ ኃይል ያስፈልጋል የሚል ነበር። ከዚያም ወደ ሜክሲኮ ተሰደደ። እዚያም በታሪክ ውስጥ ትልቅ ቦታ ካላቸው ሰዎች ጋር ተገናኘ። የኩባው ወጣት ፊደል ካስትሮና ወንድሙ ራውል ካስትሮ በሜክሲኮ ሆነው የኩባን አምባገነን መሪ ፉልጀንሲዮ ባቲስታንን ለመጣል እያደራጁ ነበር። ኤርኔስቶ ከካስትሮ ጋር በአንድ ምሽት ውይይት ብቻ የትግሉ አካል ለመሆን ወሰነ። እዚህ ጋር ነው ቼ የሚለው ቅጽል ስም ያገኘው። በህዳር 1956 ግራንማ በተባለች ትንሽ ጀልባ 82 አብዮተኞች ወደ ኩባ መሩ። ጉዞው አስቸጋሪ ነበር። ኩባ እንደደረሱም በባቲስታ ወታደሮች ጥቃት ደረሰባቸው። የተረፉት ጥቂቶች ብቻ ነበሩ። ጄ ጉቬራ በዚህ ውጊያ ላይ አንድ ትልቅ ምርጫ አደረገ። የሕክምና ቦርሳውን ጥሎ የጥይት ሳጥን አነሳ። እዚህ ጋር ነው ዶክተሩ ወደ ወታደርነት የተቀየረው። ለሚቀጥሉት 2 ዓመታት በሴራ ማይስትራ ተራሮች ላይ የሽምቅ ውጊያ አደረጉ። ቼ የላቀ ወታደራዊ ስልት አሳይቷል። በታህሳስ 1958 የሳንታ ክላራን ከተማ በድል መቆጣጠሩ የባቲስታን ውድቀትን አፋጠነው። ጥር 1 ቀን 1959 አብዮተኞቹ የኩባን ዋና ከተማ ሃቫናን ተቆጣጠሩ። ኩባ ነፃ ወጣች። ከድል በኋላ ቼ በኩባ መንግስት ውስጥ ትልቅ ኃላፊነት ተሰጠው። የብሔራዊ ባንክ ፕሬዝዳንትና የኢንዱስትሪ ሚኒስቴር ሆነ። ቼ አዲሱ ሰው ወይም ኒውማን የሚል ጽንሰ ሐሳብ ነበረው። ሰዎች ለገንዘብ ሳይሆን ለሀገር ፍቅርና ለሞራል ግዴታ ብለው እንዲሰሩ ያምን ነበር። በዓለም ዙሪያ እየተዘዋወረ የኩባ አምባሳደር ሆኖ አገልግሏል። የተባበሩት መንግስታት ድርጅት ወይም UN ላይ ያደረገው ንግግር የአሜሪካን ጣልቃ ገብነት ያወገዘና የሶስተኛው ዓለም ሀገራት አንድ እንዲሆኑ የጠራ ነበረ። ነገር ግን በውስጡ ያለው የአብዮት ፍላጎት በቢሮ ሥራ ሊገታ አልቻለም። በ1965 ከኩባ በድንገት ጠፋ። በ1965 ቼ ከኩባ በድንገት ጠፋ።
ለፊደል ካስትሮ የመሰናበቻ ደብዳቤ ጻፈ። መጀመሪያ ወደ ኮንጎ በመሄድ አብዮት ለመቀስቀስ ሞከረ፣ ግን አልተሳካለትም። በመጨረሻም በ1966 ወደ ቦሊቪያ አቀና። ዓላማው በመላው ደቡብ አሜሪካ የሚዛመት ትልቅ አብዮት መጀመር ነበር። ነገር ግን በቦሊቪያ ሁኔታዎች አስቸጋሪ ነበሩ። የአካባቢው ገበሬዎች አልደገፉትም። የቦሊቪያ ጦር ደግሞ በአሜሪካ ድጋፍ እያሳደደው ነበረ። ጥቅምት 8 ቀን 1967 በቫሌ ግራንዴ አካባቢ በቁጥጥር ስር ዋለ። ጥቅምት 9 ቀን 1967 ያለ ፍርድ እንዲገደል ተወሰነ። ሲገደል እንኳን ቆሞ ተኩስ፣ አንተ የምትገለው ሰው ብቻ ነው በማለት በድፍረት ነበር የተናገረው። ቼጉቬራ ከሞተ ከግማሽ ክፍለ ዘመን በላይ ሆኖታል። ዛሬም ድረስ የእሱ ምስል በዓለም ዙሪያ ባሉ ተቃውሞዎች ላይ ይታያል። ለአንዳንዶች እሱ የጭቆና ጠላት እና የድሆች ጠበቃ ሲሆን፣ ለሌሎች ደግሞ ጨካኝና የኃይል እርምጃ አቀንቃኝ ነው። የቼጉቬራ ታሪክ የሚያስተምረን ስለ አንድ ሰው ፍጹምነት ሳይሆን ስለ ጽኑ እምነትና ስለ መስዋዕትነት ነው። በታሪክ ውስጥ ትልቅ ቦታ የያዘው በስልጣኑ ሳይሆን ላመነበት ዓላማ እስከ መጨረሻው በመቆሙ ነው። ስላዳመጣችሁን እናመሰግናለን። የቼጉቬራ ሕይወት በእናንተ ላይ ምን አይነት ስሜት ይፈጥራል? ጀግና ወይስ ሌላ? አስተያየታችሁን በኮሜንት አጋሩ። ይህ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ፣ ሰብስክራይብ ማድረግና ተጨማሪ የታሪክ ቪዲዮ እንዲደርሳችሁ የደወል ምልክቱን መጫን እንዳትረሱ። በሚቀጥለው ቪዲዮ በሌላ አስደናቂ ታሪክ እስክንገናኝ ደህና ሰንብቱ።